ሰላም ሰላም በዓለም ሁሉ ዙሪያ ያላችሁ ቅዱሳን ኢትዮጵያውያን ኤርትራውያኖች እንደምን አላችሁ? እኔ ወንድማችሁ ቸሬ ነኝ። እንግዲህ ዛሬ ደግሞ እግዚአብሔር እድሉን ሰጥቶን ድጋሚ ተገናኝተናል። እግዚአብሔር ደግሞ ዛሬ በብዙ ይረዳናል፣ በብዙ ያግዘናል፣ በብዙ ያስተምረናል አምናለሁ። አሁንም ከዚህ ቀደም እንደምናደርገው እንጸልይ። ታላቅና ጻድቅ የሆንክ የእስራኤል ቅዱስ እግዚአብሔር ሆይ እኔ ከሁሉ ያነስኩ ባሪያ ልጅህ በፊትህ አለሁና አሁን የምናገረው ይህ ቃል ጌታ ሆይ ከሰሚዎች ጋር እንዲዋሃድ በአንዳንዶች ሕይወት ላይ 30፣ 60፣ 90 መቶ እጥፍ እንዲያፈራ እግዚአብሔር አባቴና አምላኬ ሆይ ይህ የኤፌሶን መጽሐፍ የተጻፈውም ደግሞ ለዓለም ሁሉ ነውና ይህንን ቃል ደግሞ አሁን በዚህ ሰዓት ለዓለም ሁሉ አውጃለሁ። በዓለም ሁሉ ዙሪያ ያሉ እግዚአብሔር አባቴና አምላኬ ሆይ አሕዛቦችና አይሁዳውያኖች ይህን ድምፅ ሁሉ የሚሰሙ ሰዎች እግዚአብሔር ሆይ ልባቸው፣ መንፈሳቸው፣ ሕይወታቸው ሁሉ በቃል ጉልበት እንዲረሰርስ የእውነትን የሕይወትን መንገድ ደግሞ አንተ እንድታሳያቸው አሁን ደግሞ እኔ በዚህ ሆኜ አንደበቴን ከፍቼ በማስተምርበት ሰዓት ላይ መንፈስ ቅዱስ ከሁሉ የበለጠ እንድታበረታኝና እንድታግዘኝ አቅም ጉልበት እንድትሆነኝ ዘንድ እለምንሃለሁ። ጌታዬና አምላኬ እግዚአብሔር ሆይ ሐዋርያ ጳውሎስም የኤፌሶንን መልእክት በጻፈባቸው ሰዓት ላይ በሰዓቱ የነበሩት ነገሮችን ሊያስረዳ ፈልጎ በ6 ዋና ዋና ነጥቦች ከፋፍሎ ያሳየበት ሁኔታ አለ። ያንን እግዚአብሔር ሆይ መጽሐፉን ኤፌሶንን ለምን እንደጻፈ በዛሬ ዘመን ላለን ለእኛ ደግሞ ለምን ያስፈልጋል፣ ያን የተጻፈው ለምንድን ነው የሚለውን ነገር ጌታ ሆይ ይህንን ዳሰሳውን ትምህርት እየተማርን ባለንበት አሁን በዚህ ሰዓት አለን። መንፈስ ቅዱስ ደግሞ የሁሉ የበላይ ነህና እንድታስተምረን ዘንድ በጌታ በኢየሱስ ስም ለመንኩ። አስተምረን፣ ስለምታስተምረን እናመሰግናለን። ክብር ለስም ይሁን። እንወድሃለን። በልጅ በኢየሱስ ስም አሜን። ቅዱሳን የጌታ ሰላምና ጸጋ ይብዛላችሁ። እንደገና ሰላምታዬን አቀርብላችኋለሁ እና የከበረውንና ውድ የሆነውን የእግዚአብሔርን ሰላምታ አቅርቤላቸዋለሁ። ከዚህ በመቀጠል ደግሞ እግዚአብሔር አምላክ በብዙ ይረዳናል። በዚህ አጋጣሚ ደግሞ እንኳን ለአዲሱ ዓመት በሰላም አደረሳችሁ። ይህ ዓመት ደግሞ እግዚአብሔር አምላክ ረድቶን በብዙ እያገዘን ያለው በዓለም ሁሉ ዙሪያ ያላችሁ ኢትዮጵያውያን ኤርትራውያኖች በኢትዮጵያ ላይ ደግሞ እያደረገ እየሰጠን ስላለ ድልም የእግዚአብሔር ስም የተመሰገነ ይሁን። እናንተንም ደግሞ እነኛን አናልፍም ያላችሁትን ቀናቶችን ሁሉ እግዚአብሔር አሳልፎ ለዚህ ቀን በሰላም ለአዲሱ ዓመት ስላደረሳችሁ ይሄ እንግዲህ በአዲሱ ዓመት የመጀመሪያ ትምህርት ነውና የሚሆነው ያው ነግሬያችኋለሁ። ባለፈውም በተለያዩ ሲሚላሮች ስልጠናዎች በተለያየ አይነት ሁኔታ ላይ ትንሽ ቢዚ ሆኜ ነው ወደፊታችሁ መቅረብ ያልቻልኩት። ያው እንግዲህ ጳጉሜንም እንደምታውቁት በምንም አይነት ሁኔታ ውስጥ ነን። በጾም ጸሎት ያሳለፍንበት ሁኔታ አለ። እግዚአብሔር ደግሞ እኔን ረድቶኛል፣ እናንተንም እንደረዳችሁ አምናለሁ። አሁን ደግሞ ዛሬ የምንማረው ክፍል ያው ኤፌሶንን ነው። ኤፌሶንን ባለፈው ተምረን ነበር እና ከዚያም በኋላ ኤፌሶን ላይ በነበሩ ሁኔታዎች ላይ ወደ 6 ነጥቦችን አስቀምጠን ነበር። በኤፌሶን ከተማ ላይ አሉ ብለን ያስቀመጥናቸው 6 ነጥቦችን ባለፈው አስቀምጠናል እና ከነኚህ ከ6ቱ ነጥቦች ዛሬ ደግሞ እንማራለን ብለን ያሰብናቸው አንደኛ ላይ ባለው ነጥብ እንማራለን ብለን ያሰብነው ወደኋላ ትንሽ መለስ ብዬ ላሳስባችሁ ስፈልግ በኤፌሶን መልእክትም ስናጠና ወይ በምናጠናበት ወቅት ያሉ 6 ዋና ዋና ነጥቦች አሉ ብዬ ነግሬያችኋለሁ። ከነኚህ 6 ነጥቦች ዋና ዋና የተባሉት አንደኛ በጊዜው የነበረ ሁኔታ ወይም ደግሞ ችግሮች፣ ሌላው ደግሞ መልእክቱ ወይም ደግሞ የመልእክቱ ጭብጥ ሐሳብ ምን እንደሆነ፣ ሌላው ደግሞ ለችግሮቹ የተፈለገው መፍትሄዎቹ ያኔ ምን እንደነበሩ፣ ሶስተኛ ደግሞ ይህንን ትምህርት ዛሬ በምናጠናበት ሰዓት ላይ ለእኛ ለሕይወታችን የተረዳነው ነገር ምንድን ነው፣ ለሕይወታችንስ ምን ያስፈልጋል የሚለውን ነገር እያየን ነው የምንገኘው። ሌላው ደግሞ ከዚህ ጋር ተያይዞ አምስተኛ ላይ ያስቀመጥነው ኦኬ እሺ እዚሽ ጋር ትንሽ 5ኛ ላይ ያስቀመጥናቸው አሉ። ሌሎችንም ደግሞ የምናየው ይሆናል። 5ኛ ላይ ብለን ያስቀመጥነው ይህ የኤፌሶን ትምህርት መልእክት ለዛሬዋ ቤተ ክርስቲያን የሚሰጠው አገልግሎት ወይም ደግሞ አስተምሮት ምንድን ነው የሚለውን ነው እና ዝርዝሩን ሐሳብ የምናይበት ነው የሚሆነው 5ኛ ላይ ስንደርስ። 6ኛ ላይ ደግሞ የሚሆነው የመልእክቱ ማጠቃለያዎችን የምናይበት ነው የሚሆነው። መልእክቱ ያው እንግዲህ ማጠቃለያ ያለው
ማጠቃለያዎችን የምናይበት ነው የሚሆነው ካልን እሺ የምንቀበለው መንፈስ ቅዱስ ደግሞ በረዳን መጠን የምንመላለስ ይሆናል። አሁን ቀጥታ ወደ አንደኛና ወደ መጀመሪያ ነጥብ ስናይ ምን ይላል የሚለውን ክፍል ነው የምናየው። አንደኛ ላይ በምናይበት ሰዓት ላይ የሚለው አንደኛ በኤፌሶን ከተማ የነበሩ ሰዎች ወይም ደግሞ ችግሮች ዙሪያ ላይ ስናወራ በመጀመሪያ አንዳንድ ሰዎች በአምልኮት ላይ ያላቸው ግራ መጋባትን እንመለከታለን እና በተለያዩ አማልክት ላይ ያላቸው እምነትንም ደግሞ ልንጠቅስ እንችላለን ማለት ነው። ከዚህም በተጨማሪ በከተማ ውስጥ የነበረው ዝሙት፣ ስግብግብነት እና ሌሎች ክፋት ተግባራቶች እንዳሉም በጣም በሰፊው እንደነበሩ ማስተዋል የምንችልበት ነው የሚሆነው። እነዚህም ችግሮች ደግሞ በሰዎች መካከል መለያየትንና ጠብን ፈጥሮባቸው እንደነበረ ማየት ይቻላል። በተጨማሪም ደግሞ በከተማ ውስጥ ያለው የማህበራዊ ክፍፍልና በሀብታሞችና በድሆች መካከል ያለ የማህበራዊ ክፍፍል ነበር። ከዚህ ጋርም ተያይዞ ደግሞ ልዩነቶች እንደነበሩ ነው ከባድ የሚባል ችግር ተደርጎ ይታይ የነበረው እንደሆነ ነው። ሌላው ደግሞ እነኚህን ችግሮችን ደግሞ ለመፍታት ብዙ ጥረቶች ቢደረግም እነሱን ሙሉ በሙሉ ግን ማስወገድ ያልተቻለበት ሁኔታ እንደነበረ እና አስቸጋሪ ሆኖ እንደቀጠለ ማየት የምንችልበት ሁኔታ ነው ያለው። ሆኖም በአጠቃላይ በዚህ ዘመን ባለው ወይም ደግሞ በዚህ ዘመን ብለን የምንለው ያኔ የነበረው ሁኔታ ነው። በዚህ ዘመን ብለን ነው የምንወስደው። በዚያ ዘመን የነበረው ሁኔታ በኤፌሶን የነበሩ ዋና ዋና ችግሮች እንግዲህ አሁን ለማየት የቻልናቸው ናቸውና ሌሎችም ክብር ለኢየሱስ ይሁን። አስተማሪያችን መንፈስ ቅዱስ ደግሞ አሁንም ይረዳናል ብዬ እንግዲህ በፊቱ ጀምረናል። አሁን እዚህ ጋር ያየነው ክፍል ምንድነው? በሀብታሞችና በድሆች መካከል የነበረው ችግር ነው። ሰፊ የሆነ ችግሮች እንዳሉ አይተናል። ሌላው ደግሞ ከዚህ ጋር ተያይዞ ያኔ የነበረው በኤፌሶን ከተማ ላይ የነበሩ ችግሮች ብለን ያስቀመጥናቸው ምንድናቸው ማለት ነው? እዚህ ከፖለቲካ ጋር የፖለቲካ አለመረጋጋት ከፍተኛ የሆነ የፖለቲካ አለመረጋጋት እንዳለም ጭምር እንድታውቁ ላሳስባችሁ ፈልጌ ነው። እና ከፍተኛ የሆነ የፖለቲካ አለመረጋጋት ነበር። እንደገና ሌላው ደግሞ በሃይማኖቶች በተለያዩ ሃይማኖቶች እና አማልክቶች መካከል የነበረው ግጭት በአማልክቶችና በተለያዩ ሃይማኖቶችና አማልክቶች መካከል የነበረው ግጭት ነበር። እነኚህም ይገኙበታል። ሌላው ደግሞ በተጨማሪ ደግሞ ከፍተኛ ሕዝብ በመኖሩ ምክንያት የንጽህና እጥረት ነበር እና በኤፌሶን ከተማ ላይ ንጽህና ማለት ቅድስና የቅድስና እጥረት እንደነበር ነው። እንደገና ደግሞ ወንጀሎች ደግሞ በሰፊው ወንጀሎች ተስፋፍተው የሚኖሩበት ሁኔታ እንዳለ ነው በዚያ ክፍል ላይ ያየ ነው እና የወንጀል መስፋፋት፣ በሽታዎች መስፋፋት፣ ሌሎች ከባድ ችግሮች መኖር እነኚህ ችግሮች በከተማዋ ሰላምን፣ ደህንነት ላይ ከፍተኛ ተጽዕኖ እንደነበራቸው መገመት የሚቻልበት ሁኔታ ነው የምናየው። አንደኛ ላይ በምናይበት ሰዓት ላይ እነኚህ ነገሮችን ነው የምናየው ማለት ነው። በዙሪያ የነበሩትን ነገሮች በምናይበት ሰዓት ላይ በኤፌሶን ከተማ ላይ ዋና ዋና ችግሮች እንደ ማህበራዊ አለመመጣጠን አሁን ቅድም ለማስቀመጥ እንደፈለግነው መግቢያ አካባቢ ላይ ያሉት ከስድስቱ ነጥቦች መካከል ላይ የነበሩት ችግሮች ወይም ሁኔታው በዙሪያ የነበሩት አንዳንድ አማልክቶች ያላቸው ግራ መጋባት፣ ሌሎች ብለን ያስቀመጥነው አለ። ግን አሁን በዚህ ውስጥ በዋናነት መያዝ ያለብን ነገሮችን እንደ አንደኛ ነጥብ መያዝ ያለብን ሐዋርያ ጳውሎስ የኤፌሶንን መልእክት በሚጽፍበት ሰዓት ላይ ያስቀመጣቸው ነጥቦች አሉ። ከነኚህ ነጥቦች መካከል ላይ የመጀመሪያ ብሎ ሊያስቀምጥ የፈለጋቸው ነገሮች በምናይበት ሰዓት ላይ በአንደኛ ሐሳብ ላይ የምናይበት ሰዓት ላይ በኤፌሶን የነበሩ ዋና ዋና ችግሮች ተብሎ የተቀመጡት ምንድናቸው ከተባለ አንደኛ የማህበራዊ አለመመጣጠን፣ ሁለተኛ በሀብታሞችና በድሆች መካከል ያለው ሰፊ ልዩነት፣ ሶስተኛ ፖለቲካ አለመረጋጋት፣ አራተኛ በተለያዩ አማልክቶችና ሃይማኖቶችና አማልክቶች ሃይማኖት አለ፣ ከዚያ አማልክቶች አሉ። አማልክቶችን የሚያመልኩ አሉ፣ በሃይማኖት ደረጃ አምላካቸውን ደግሞ የሚያመልኩ አሉ። በእነኛ መካከል የነበረው ግጭት እና ይሄ ነገር ይስተዋላል እና ይሄ ነገር ይገኛል የሚለውን ነገር በደንብ እንድትይዙ ፈልጋለሁ። ከዚህ ጋር ተያይዞ ነው ሌላው ደግሞ በዚያ የነበረው ዋና ችግር ተብሎ የተቀመጠው ነገር ምንድነው ማለት ነው። በተጨማሪ የተቀመጠው ከፍተኛ በኤፌሶን ከተማ ላይ የህዝብ መጨናነቅ ነበር፣ የህዝብ መኖር ነበርና ህዝብ ከመኖሩ የተነሳ ምን አለ ማለት ነው፣ ንጽህና የለም፣ የንጽህና እጥረት አለ። ንጽህና ቅድስና የላቸውም። እንደገና ደግሞ ሌላም ንጽህና የላቸውም እና
በጣም ቻሌንጅ የሆኑ ነገሮች እንዳሉ እንድትረዱ ለማሳሰብ ፈልጋለሁ። ከዚህ ጋር ተያይዞ ሌላው ደግሞ ምንድነው ከተባለ አሁንም ሰፊ ሕዝብና ሰፊ ሰው ስላለ በዚህ በኤፌሶን ከተማ ላይ ሌላው አለ ተብሎ የተገመተው ችግር ምንድነው? ወንጀሎች በብዛት በኤፌሶን ከተማ ላይ ይስፋፉ ነበር። ከዚህ ወንጀሎች በጣም በከፍተኛ ሁኔታ ከመሆናቸው የተነሳ ሐዋርያ ጳውሎስ ብዙውን ጊዜ እነኚህ ነገሮች እንዳይሆኑ ሰዎች በቅድስና እንዲመጡ ከማይሆን ከወንጀል፣ ከተንኮል ሴራ፣ ከተንኮል ሐሳብ እንዲርቁ ብዙ ጊዜ ይመክራቸው ነበርና ይህንን መጽሐፍ እንኳን ሲጽፍ ያኔ የነበሩ ነገሮች እነኚህ ስለሆኑ እነኚህ ነገሮች አላስፈላጊ ናቸው ማለቱ ነው። ለእኛ ዘመን ለዛሬው ዘመን ይህንን ነገር ለምን ያስፈልጋል? ለምንድን ነው የምንማረው ከተባለ ያኔ የነበረው ነገር እነኚህ ነገሮች ምን አስከትለዋል? መልካም ያልሆኑ ባህሪያቶችን አምጥተዋል። ስለዚህ እነኚህ ነገሮች አስፈላጊዎች አይደሉም የሚል አስተምሮት በሰፊው ነበረው ማለት ነው ሐዋርያ ጳውሎስ። ስለዚህ እዚህ ጋር በምናይበት ሰዓት ላይ ምንድነው ማለት ነው? ወንጀሎች እንዳይስፋፉ፣ በሽታዎች እንዳይስፋፉ፣ ንጽህናቸውን እንዲጠብቁ፣ ህዝቦች ራሳቸውን ተቻችለው እንዲኖሩ፣ ከወንጀል እንዲርቁ እያስተማራቸው ያለበት ሁኔታ አለ። እነኚህን ችግሮች ደግሞ በከተማዋ ሰላም፣ ደህንነት ላይ ደግሞ ከፍተኛ ተጽዕኖ እንደነበረ መገመት የሚቻልበት ሁኔታ ይኖራል። ከዚህ በመቀጠል ቀጥታ እንግዲህ አንደኛ የነበረው ከነኛ ሀሳቦች ላይ ዳሳውን ነው እያየን ያለ ነው። ችግሮች አሉ። በ6 ከፋፍልን ነበር። ያን የነበረው ያ ነው። ዛሬ በእኛ ዘመን እኛ በምንኖርበት አካባቢ፣ እኛ በምንኖርበት ቤተክርስቲያን፣ እኛ በምንኖርበት ከተማ ላይ ያለው ችግር የትኛው ችግር ነው ያለው? እና እነኛ ችግሮችን ለይተን አውጥተን ማድረግ ያለብን ነገር ምንድነው ማለት ነው? ቅድስናን የሚከለክሉ የእግዚአብሔር መለኮታዊ ጸጋ በመካከላችን እንዳይመላለሱ የሚከለክሉ በከተማችን በምንኖርበት አካባቢ ላይ ከእግዚአብሔር ሐሳብና ፈቃድ የሚንቀሳቀሱ ነገሮች ላይ ትኩረት ሰጥተን እኛም ልንሰራ ቅዱሳኖች ይገባል የሚለውን አስተምሮት የሚይዝ ነው ማለት ነው። ሃሌሉያ! ኢየሱስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እንቀጥላለን ትምህርታችንን።